እግዚአብሔር ነው የሚመሰገን? ሰው ነው መመስገን ያለበት? መድኃኒታችን ኢየሱስ ክርስቶስ ትልቅ ስጦታ ሰጥቶናል። ስጦታው ምንድን ነው? ምንም ሌሎችን እንተዋቸውና ትልቁ ስጦታው አካሉን ቆርሶ መስጠቱ ነው። ከዚህ በላይ ስጦታ የለም። ከዚህ በላይም ፍቅር የለም። ከአካሉ ውጭ የሆነን እንጀራ ቆርሶ የሚያበላ ሰው ለጋስ ከተባለ አካሉን ቆርሶ ያበላ መድኃኔዓለም እንዴት አይመሰገንም? ደሙን አፍሶ በዚያ ያጠበ አምላክ ዘየሐጽብ በወይን ልብሶ ወበደመ አስካል ሰንዱኖ እንዳለ ሊቁ ያዕቆብም በኦሪት ዘፍጥረት እንደተናገረው፣ ቅዱስ ያሬድም በጾመ ድጓው እንደተናገረው ልብሱን በወይን የሚያጠብ ማን ነው? ክርስቶስ ነው። ወይን ደሙ፣ ልብሶቹ ምእመናን። አልባሲሁ ስለ ክርስቶስ መሃይምናን እሙንቱ። የክርስቶስ ልብስ የሚባሉት ምእመናን ናቸው። ምእመናን የክርስቶስ ልብስ ናቸው። ሰው ልብሱን በውሃ ያጥባል። ክርስቶስ ደግሞ ልጆቹ ልብሶቹ ስለሆኑ በደሙ አጠባቸው፣ በደሙም አነጻቸው፣ በደሙም ቀደሳቸው። ይህንን ላደረገ አምላክ ለዚያውም ማትረፊያ ገንዘቡን ራሱ ሰጥቶ ራሱ ከሰጠው ገንዘብ ሰጣችሁ ብሎ ዋጋ የሚከፍል ጉልበት ራሱ ሰጥቶ በገዛ ጉልበቱ ሰገዳችሁልኝ ብሎ የሚሸልም አንደበትን ራሱ ሰጥቶ በራሱ አንደበት ተመሰገንኩ ብሎ የሚሸልም እንደ እግዚአብሔር ያለ ማን ይገኛል? እሱ ይመሰገናል እንጂ እንድንሰጥም ስላደረገን ይመሰገናል። እኛ መመስገን የለብንም። እና አንድ የግብፅ ክርስቲያን ምን አደረገ? አስራቱን በሚገባ ሲያወጣ አንድ ካህን ገሌ አስራቱን በሚገባ ያወጣል፣ በጣም የተመሰገነ ክርስቲያን ነው ሲለው እኔ ዋጋ እንዳላገኝ ከሰው መሃል አሳጥቶኛልና ይህን ሰውዬ ከክህነቱ ያግዱልኝ ብሎ በሊቀ ጳጳሱ ከሶታል። ምን አረገልኝ ብሎ እገሌ አስራቱን የሚያወጣ ክርስቲያን ነው ብሎ ተናግረውብኛል ንስሐ አባቴ ብሎ ማለት። በዚህ ተቆጥቶ እንዴት? ምክንያቱም ጌታ ምነዋል? ምስጋና የሚወዱ ሰዎች አማን ብለክሙ ነሱ እሴቶሙ፣ ዋጋቸውን ተቀብለዋል አለ። ዋጋቸው ውዳሴ ከንቱን፣ ሰው ሲያመሰግናቸው የእግዚአብሔር ዋጋ ይቀርባቸዋል ስላለ እንደ ባለ ውለታ ቤተክርስቲያን በመስጠታችሁ፣ ቤተክርስቲያን በመስራታችሁ፣ አብነት ትምህርት ቤቶችን በመደገፋችን ለእግዚአብሔር ባለውለታ ሆነን መታሰብ የለብንም። ባለውለታው እሱ ነው። የእኛን ገንዘብ ሳይንቅ በመቀበሉ ስንት እንደ ምንድን ነው ዘይሬሴዮሙ ለመላእክቲሁ መንፈሰ ወለለ ይትለአክዎ ነደ እሳት፣ ከነፋስ ፍጥረት የሚፈጥሩ ከእሳት ይልቅ የሚንበለበሉ ረቂቃን መላእክት አገልጋዮች የሆኑለት ጌታ እኛን አገልግሉ ማለቱ ምን ያህል ቸርና ትሑት ነህ ተብሎ ሊመሰገን የሚገባው እሱ ነው። ዛንቃህ አልባቢነ ሀበ አኮቴቱ አይደል ያለው? አሞኒዮስ አውሳቢዎስ በመቅደመ ወንጌል ሲናገሩ እሱን ለማመስገን ልቡናችን ያነቃቃ ተመልከቱ። ይትባረክ ስሙ ወይትላል ዝክሩ፣ በልብ መታሰቡ በቃል መነገሩ ስሙ ከፍ ከፍ ይበል። እሱን ለማመስገን ያነቃን፣ ስሙን እንድንጠራው የፈቀደልን፣ ጌታ ብለን ለመጥራት ባሪያ ለመሆን ያልተገባን፣ በባርነትም ጌታ ብለን ለመጥራት የማይቻለን ስንሆን አባታችን ሆይ ብለን እንድንጠራው የፈቀደልን አምላክ፣ ምስጋናን መርጦ የማይቀበል እገሌ ቅዱስ ነው በጸሎት ይጥራኝ፣ እናንተ ርኩስ ናችሁ አትጥሩኝ የማይል የሚመሰገን እሱ ቸሩ መድኃኔዓለም ነው። አሁንም ለእርሱ ክብር ምስጋና ይግባው። ወንድሞቻችን እንለምናችኋለን፣ እናጓድዳችኋለን፣ መልካም ትሰሩ ዘንድ ስሙን ምስክር አድርገን እንማልዳችኋለን። አንድም እንለምንላችኋለን፣ እናንተ እንለምናለን። ኢታስተሐቅርዋ ለጸጋክሙ፣ ለጸጋ እግዚአብሔር እንተ ኀቤክሙ፣ እግዚአብሔር የሰጣችሁን ስጦታ አታቃሉ። ወንድሞቻችን እግዚአብሔር የሰጣችሁን ስጦታ አታቃሉት፣ በላያችሁ ላይ አድሮ ያለው ጸጋ ብዙ ነው ይላል። ለክርስቲያን የተሰጠው ጸጋ ብዙ ነው። ብፁዕ ሕዝብ ዘእግዚአብሔር አምላኩ፣ እግዚአብሔር አምላክ የሆነለት ሰው ሕዝብ ንዑድ ክቡር ነው። ሕዝበ እግዚአብሔር ከመሆን በላይ ክብር የለም። ውሉደ እግዚአብሔር ከመባል በላይም ክብር የለም። ይህን የተሰጣችሁን ጸጋ አታቃሉት። ብዙ ጸጋ ተቀብላችኋል። የእግዚአብሔር ወዳጆች ተብላችኋል። ከወዳጅነት በላይ ልጅ፣ ከልጅነት በላይ አካል፣ ቤተ መቅደስ። ክርስቲያን በዚህ ዘመን ምን ያህል እንደከበረ ተመልከቱት። ኢይብለክሙ አግብርቴ አላ አይርክቴ አንትሙ፣ እናንተ ባሮቼ አይደላችሁም። ከእንግዲህ በኋላ ባሪያ አትባሉም፣ እናንተ ወዳጆች ናችሁ። እስመ ኩሎ ዘሰማይኩ በኀበ አቡየ ነገርኩክሙ፣
ከአባቴ በሕልውና የመከርኩትን በሕልውና ያየሁትን ሁሉ ነግሬያችኋለሁ። ምስጢር አብ ወልድ ወመንፈስ ቅዱስ ገልጬላችኋለሁና ምስጢር የሚነገር ለባሪያ አይደለም፣ ለወዳጅ ነው፣ ለታመነ ወዳጅ ነው። እናንተ እንግዲህ ወዳጆቼ እንጂ ባሮች አይደላችሁም። ከዚህ በላይ ደግሞ ከፍ አድርጎ ምን አድርጎናል? መንጋዎቼ ብሎናል። የክርስቶስ መንጋዎች ነን። መልካም እረኛ እሱ ያለን። ከዚህ አውጥቶ ምን ብሎናል? ልጆቼ ብሎናል። ወዳጅ ስላችሁ እስመ ገብር ያምር ዘይሬሰዮ እግዚኡ፣ ባሪያ ጌታው የሚያደርገውን አያውቅም። ለሌላ ይሸጠው እንደሆነ እሱ በ50 ብር የገዛውን ባሪያ ለሌላ በ100 ብር ይሸጠው እንደሆነ ባሪያ ጌታው የሚያደርገውን አያውቅም። እናንተ ግን የሰማይ ርስት እንደማወርሳችሁ ነግሬያችኋለሁ። መጨረሻችሁ የታወቀ ዋጋችሁ የታወቀ እስመ ብዙ እሴትክሙ በውስተ ሰማያት፣ በሰማይ ብዙ ዋጋ ያላችሁ በስመ እግዚአብሔር የከበራችሁ ናቸውና እናንተ ባሪያ ሳትሆኑ ወዳጅ ናችሁ፣ የሥላሴ ወዳጅ። ከዚያ በላይ ደግሞ ምን አለ? አይ ልጆች ናችሁ፣ ደቂቅዬ እናንተ ልጆች ናችሁ። እንግዲህ የሰው ልጅ የሥጋና የደም ልጅ አይደላችሁም፣ የሥላሴ ልጅ ናችሁ እናንተ። ሰራተኛ ቢሆን ነግሬያችኋለሁ፣ ወዳጅም ቢሆን ምክር ይካፈላል፣ በልቶ ጠጥቶ ይሄዳል እንጂ ርስት አይወርስም። ርስት የሚወርስ ግን ልጅ ነው። እናንተ ልጅ ናችሁና ርስት ተወርሳላችሁ። ምን አለን ደግሞ? መቅደሶቼ ናችኋል። እናንተ መቅደሶቼ ናችሁ፣ ውዬም ማድረው በእናንተ ነው። እናንተን ማደሪያ አድርጌ አድራለሁ እውላለሁ። ተመልከቱ፣ እውነቴን ነው። ሰው ምን ያህል ክቡር እንደሆነ ሰው ምን ያህል ክቡር እንደሆነ። አንድ ባለስልጣን የተቀመጠበት ወንበር እኮ ይከበራል። የክርስቲያኖች ሰውነት እኮ የእግዚአብሔር ዙፋን እኮ ነው። የአብ የወልድ የመንፈስ ቅዱስ ዙፋን ነው። ከዙፋን በላይ ደግሞ ከፍ አድርጎ ምን አለ? አካሉ ደግሞ አደረግን። ንሕነ አባል ወውእቱ ርእስ አለ። እሱ ራስ ነው፣ እኛ አካል ነን፣ ሕዋስ ነን አለ። ተመልከቱ። ትፈቅዱኑ ትረስይዎ ለአባለ ክርስቶስ አባለ ዘማ። አካላችሁ እኮ የክርስቶስ አካል ነው። የክርስቶስን አካል ወስዳችሁ የዘማዊ አካል ለምን ታደርጉታላችሁ? እጅ እግራችሁ እኮ የክርስቶስ አካል ነው፣ የእናንተ አይደለም። ደም ተከፍሎባችኋልና የራሳችሁ አይደላችሁም፣ በዋጋ ተገዝታችኋል ይላል ቆሮንቶስ 7 ላይ ሲናገር ቅዱስ ጳውሎስ በዋጋ ተገዝታችኋልና የገዛ ራሳችሁ አይደላችሁም። ስለዚህ ከራሳችሁ ነፃ ውጡ፣ ለራሳችሁ ሙታችሁ ለክርስቶስ መኖር ጀምሩ። የራሳችሁ አይደላችሁም። ሰው በገዛ ራሱ መብት የለውም፣ ለክርስቶስ ነው ሊኖር የተፈጠረው። ይህን ነው ቅዱስ ጳውሎስ ያደረባችሁን ጸጋ አታቃሉ ያለ። አሁን ቅድም የነገርኳችሁን ስሙ። እኛ ምንድነን በሉ፣ እኛ ምንድነን በሉ እንጂ የክርስቶስ ወዳጆች በሉ። እኛ ምንድነን በሉ፣ የክርስቶስ በጎች። እኛ ምንድነን በሉ፣ የክርስቶስ መቅደሶች። እኛ ምንድነን በሉ፣ የክርስቶስ ልጆች። እኛ ምንድነን በሉ፣ የክርስቶስ አካሎች በሉ። አያችሁ ምን ያህል እንዳከበረ ከባሪያነቱ አውጥቶ እሱ ታዲያ የባሪያን መልክ ይዞ መጥቶ ነው። ወነሣ አርአያ ገብር፣ የባሪያን መልክ ይዞ መጣ። አንዴ ርሶ እንዘባይል ውእቱ እምኩሎ፣ አንዴ ርሶ እምኩሉ። ዘባይል ውእቱ እምኩሉ ከሁሉ ባለጸጋ ሲሆን፣ አንዴ ርሶ እምኩሉ ከመ ትበአሉ አንትሙ በንዴተ ዚአሁ። በእርሱ ባለጸግነት እናንተ በእሱ ድህነት እናንተ ባለጸጎች ትሆኑ ዘንድ ራሱን ድሃ አደረገ። ሊቁ ቅዱስ ጎርጎርዮስን ሲናገር አይ ክርስቶስ ደህዬ የተባለ ምንድን ነው? አቶ ነው አይደለም። የድሃን ሥጋ ለብሶ ከመምጣት በላይ ድህነት ስለሌለ ነው። ለእሱ ይሄ አይነገርለትም አይገባውምና ነው። በዚህ አክብሯችኋል። ልጆቹ አካሎቹ መቅደሶቹ ለማድረግ እሱ አካሉን እጅግሩን ሰውነቱን ለገርፋት ደረቱን ለውጋት እጅግሩን ለችንካር ለቀኖት ለስለት ሰጥቶ እኛን ከባርነት ነፃ ያወጣን መድኃኔዓለም ስሙ የተመሰገነው። ይህን ጸጋችሁን አታቃሉት። ይህንን የተሰጣችሁን ጸጋ በኃጢአት በነውር በክፋት በአድማ በመለያየት በተንኮል በጥንቆላ በእንዲህ ያለ ነገር ይህን ጸጋ አታርክሱ። ለእጅ እግራችሁ ክብር ስጡት፣ ለዓይናችሁ ክብር ስጡት፣ ለሰውነታችሁ ክብር ስጡት። ሰውነት የእግዚአብሔር አካል ነው። የክርስቶስ እጅ እግር ነው። የክርስቶስ መቅደስ ነው። የክርስቶስ ወዳጅ ነው። የክርስቶስ ልጅ ነው። ዋጋ ተከፍሎብኛል። በደም የተገዛው ነኝ። እኔ ክቡር ፍጥረት ነኝ። ተመልከቱ። ከቃሉ ጋር ናችሁ? አዎ እንዴ! ይህ ሰው እኮ
ለፍቶ ደክሞ የግዛት ቀለበቱ ጭቃ ውስጥ ብትገባ እኮ አጥቦ ይዛታል እንጂ አይንቃትም። ክርስቶስ መድኃኔዓለም እኮ እኛን አይንቀንም፣ ደሙን ከፍሎብናል። ውድ ገንዘቦቹ ነን። በደም የገዛን ስለሆነ አጥቦ ይዘናል እንጂ በረከስን ቁጥር እያወጣን አይወረውረንም። ለዚህ ግን የሚያስፈልገው ምንድን ነው? ክብርን ማወቅ። እስቲ ክብርን ማወቅ በሉ። የገጠር ሰው መጨረሻ ተጣልቶ ሲናደድ ክብርህን ጠብቅ ነው የሚለው። እንዲያ ካለ ነገር አልቋል፣ ቆመጥ መጣ ማለት። ሰውዬ ክብርህን ጠብቅ ካለ እንዴት ያለ ንግግር ነው? ወንጌል እኮ ነው። እስቲ ክብርህን ጠብቅ በሉ። ያው ሁላችሁ ክብራችሁን ጠብቁ። እውነቴን ነው። እኔ ግን ልመታችሁ አይደለም፣ የእኔ ትምህርት ነው። ክብርን መጠበቅ የሚባለው ይሄ ነው። ክርስቲያን ክቡር ፍጥረት ነው፣ ክቡር። ስለዚህ እኛ ከአጋንንት በላይ ከእንስሳት በላይ ሰው ነን። ከእንስሳት በላይ ሰው ነን። ከሰው በላይ ክርስቲያን ነን። ከእንስሳት በላይ ሰው ነን በሉ በሉ እንጂ ከሰው በላይ ክርስቲያን ነን በሉ እስቲ። ከሰው በላይ ምንድን ነን? ክርስቲያን ነን። በእውነቱ ማለት ክርስቲያን ሆነን የክርስቶስ አካል ነን። መድኃኔዓለም እጁን የተቸነከረ እኛን የእሱ እጆች ሊያደርገን፣ እግሩን የተቸነከረ የእሱ እግር ሊያደርገን፣ የእሱ አካል ለማድረግ ነው። ልብሶቹን ለማጠብ ነው። ይሄንን ለማድረግ ነው መድኃኒታችን ኢየሱስ ክርስቶስ ተቸንክሮ የዋለ። ይህን ክብር ከማሳደፍ በላይ ክርስቶስን መስቀል የለም። ከቃሉ ጋር ናችሁ? እስቲ አሁን አንድ ጥያቄ ልጠይቃችሁ። በዚህ ዘመን ክርስቶስ ቢመጣ ተሰቅሉታላችሁ? ታመሰግኑታላችሁ? ኧረ ንገሩኝ። እሺ ጌታ የተሰቀለለት ብትኖሩ ትሰቅሉታላችሁ ወይስ አትሰቅሉትም? እኔ ብኖር ኑሮ አልሰቅለውም ነበር በሉ በሉ ሁላችሁ። እሺ እንደገና በሉ። እኔ ብኖር ኑሮ በሉ። እሺ እንደገና በሉ። እጁን አልቸነክረውም በሉ። እግሩን አልቸነክረውም፣ ሰውነቱን አልገርፈውም፣ በችንካር አልወጋውም። መልካም። በዚህ ዘመን ክርስቶስን እየሰቀልን አይደለም? ኖ ክርስቶስን መስቀል እኮ ሰውነታችን የማን አካል ነው ብያችኋለሁ። አዲያ ከአይሁድ እኮ ልዩነት የለንም። አይሁድ በብረት ቸነከሩት፣ እኛ በኃጢአት እየወጋ ነው እኮ ነው። ከእኛ ላይ ውሎ እንዳያድር በቂም በተንኮል በመለያየት በዘረኝነት እየወጋ ነው። ያ ነው ክርስቶስን መስቀል ማለት። የግድ ብረት ይዞ መጥቶ በገመድ በጅራፍ ማሰር እኮ አይደለም። ክርስቶስን መግረፍ፣ ክርስቶስን መስቀል፣ ክርስቶስን መቸንከር ማለት ምን ማለት ነው? ኃጢአት እየሰሩ እሱ በእኛ ላይ እንዳያድር ማለት ነው። ከዋለበት እንዳይውል ካደረበት እንዳያድር እሱን ማሰቃየት ማለት ይሄ ነው። ከዚህ እግዚአብሔር ሰቃልያን እግዚእ ከመባል ይሰውረን። ስለዚህ ወንድሞቼ ጸጋችሁን አታቃሉ አለና እንዲህ ብሏልና መጽሐፍ በዕለተ ሪት ሰማይኩከ ወዕለተ መድኃኒት ረዳይኩከ፣ በተመረጠች ዕለት በተወደደች ዕለት ሰማውህ በመዳን ቀንም ረዳውህ ተብሎ ተጽፏልና ይላል ቅዱስ ጳውሎስ። በተመረጠች ቀን ሰማውህ በሉ። ይሄንን በተመረጠች ቀን በሉ። በመዳን ቀንም ረዳውህ በሉ። አዎ ርዕሳችን የምን ቀን ነው? የመዳን ቀን ነው። የመዳን ቀን ነው። የተመረጠች ዕለት ምንድን ነው? ይህንን ትንቢተ ኢሳይያስ ምዕራፍ 49 ቁጥር 8 ላይ ያለውን ቃል በዕለተ ሪት ሰማዕከ ወበዕለተ መድኃኒት ረዳእከ ያለውን ቅዱስ ጳውሎስ የኢሳይያስን እጅ አድርጎ ወስዶ ጠቅሶታል። የተመረጠች ቀን የተባለች አይሁድ የኦሪትን መሥዋዕት የበሉበት ቀን የተመረጠች ቀን ትባላለች። ከግብፅ የወጡበት ቀን ደግሞ የመዳን ቀን ይባላል። ከግብፅ ወጥተውበታልና። ልብ ብላችሁ ስሙ። የበጉን መሥዋዕት የበሉበት ቀን የተመረጠ ቀን ይባላል። ከግብፅ ባርነት ነፃ ያወጡበት ቀን የመዳን ቀን ይባላል። እንደገና ደግሞ በጋ መሥዋዕቱን የበሉበት ቀን የተመረጠ ቀን ይባላል። ጠላት ሰጥሞላቸው ባሕር ተከፍሎላቸው ባሕር የተሻገሩበት ቀን፣ ከመቅሰፍት የዳኑበት ቀን የመዳን ቀን ይባላል። በደብረ ሲና ከእግዚአብሔር ታቦት የተቀበሉበት ሕግ የተቀበሉበት ቀን የመዳን ቀን የተመረጠ ቀን ይባላል።
በዚያው ከመቅሰፍት የዳኑበት ደግሞ የመዳን ቀን ይባላል። አንድ ሰው በሕግ የዋለለት በሕግ ያደረለት ሕግ ያገኘለት ሕግ የተማረለት እሱ የተመረጠ ቀን ነው። ሕግ የሰማንበት ቀን ሕግ የጠበቅንበት ቀን የተመረጠ ቀን ይባላል። ሕግ የተቀበልንበት ቀን የተመረጠ ቀን ይባላል። በሕግ ደግሞ ከመከራ የዳንበት ቀን የመዳን ቀን ይባላል። ሌላው እስራኤል ከባቢሎን የወጡበት ቀን የተመረጠ ቀን ይባላል። የመዳን ቀንም ከባርነት ድነዋልና የመዳን ቀን ተብሎ ይጠራል።